እንደምን ሰንብታችኋል? እግዚአብሔር ይመስገን። ወለናል። እግዚአብሔር አምላካችን የተመሰገነ ይሁን። አሜን። ለዚህ ለሰንበት ቀን በዚህ ቀን በዚህ ቤተክርስቲያን ውስጥ የእግዚአብሔርን ቃል እንድንሰማ እያንዳንዳችን አምላካችን እግዚአብሔር ስለረዳን ክብር ለእርሱ ይሁን። አሜን። እግዚአብሔር እድሜ፣ እግዚአብሔር ጤንነትን፣ እግዚአብሔር ጸጋን ሰጥቶን በዚህ ቦታ ላይ ተገኘን። እስቲ ስንጸልይ ነበረ፣ እግዚአብሔርን ስናመሰግን ነበረ። እግዚአብሔር ደግሞ ቃሉን እንዲያስተምረን እኛም ልባችንን እንዲከፍትልን እንጸልይ። እግዚአብሔር አምላካችን አባታችን በክርስቶስ ኢየሱስ በኩል ደግሞ ያዳንከን አቤቱ በዚህ ሰዓት ደግሞ ወደ ጸጋ ዙፋን ፊት በእምነት እንቀርባለን። ቃሉን ላከ ፈወሳቸውን ተብሎ እንደተጻፈ አምላካችን ሆይ የሚፈውሰንን የሚያድነንን የሚጠቅመንን የእግዚአብሔርን ቃል እንድትሰጠን እንጸልያለን። አሜን። አቤቱ አንተ ስትናገረን በሕይወታችን አንዳች ነገር እናገኛለን። ያንንም ያገኘነውን ነገር ይዘን ከዚህ ከወጣን ጌታ ሆይ እናተርፋለን። አቤቱ እግዚአብሔር ሆይ የእግዚአብሔርን ቃል ይዘው እንደሚያተርፉት እንጂ ረስተው እንደከሰሩት እንዳንሆን አቤቱ አንተ አግዘን። አሜን። ዘሪም ሊዘራ ወጣ። አንዳንዱ ነው በመንገድ ዳር ወደቀ፣ አንዳንዱ በእሾህ መካከል ወደቀ፣ አንዳንዱ ወፎች በሉት፣ አንዳንዱ በእሾህ ስር ቀረ፣ ሌላው ግን በመልካም መሬት ላይ ወደቀና በቀለ፣ ፍሬም አፈራ። ጸልያለሁ እግዚአብሔር ሆይ ከቃል የተነሳ እኔ ባሪያ ፍሬ እንዳፈራ፣ ወንድሞቼ ፍሬ እንዲያፈሩ፣ እህቶቼ ፍሬ እንዲያፈሩ እንጂ አቤቱ ሰምተን የምንመለስ ልማዳዊ አምልኮ እንዳይሆንብን በጌታችን በኢየሱስ ስም እንለምናለን። አሜን። ዛሬ በመካከላችን በመንፈስ ቅዱስ ቃልን ማስተማር፣ አሜን። ልባችን ክፈትልን። አሜን። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር የተመሰገነ ይሁን። ዛሬ በዚህ ቦታ ላይ ልንማር በልቤ ያስቀመጠው ነገር ብዙ ነገር ወደ አእምሮዬ ወደ ልቤ ይመጣ ነበርና በልቤ የመጣው ክፍል ወይም ደግሞ ሀሳብ ምንድን ነው? መታዘዝ የሚል ነገር ነው። ስለዚህ ማስታወሻ የምንጽፍ ሰዎች ካለን ርዕሱ መታዘዝ ብለን ልንጽፍ እንችላለን። እኔ የስልኬ ከጠቀመኝና የጎዳኝ ነገር አለ። የጠቀመኝ ነገር ማስታወሻ ለመያዝ ኖት አለው። ስለዚህ ኖት እጽፋለሁ። በጣም ይጠቅማል። ባለፈው ሳምንት የነበረን ሰዎች ምን እንደተማረ ምን እናስታውሳለን? ምን ነበር እግዚአብሔር ያስተማረ? የሚሞክር ሰው እኔም ከእናንተ ሸርፍ ጎበዝ ስለሆንኩ አይደለም፣ ኖት ስላለ ይቻላል እና አለ የተማርነውን ነገር ባለፈው ከአንድ ነው ጋር ነበርና ይሄ ኖት ይጠቅማል። ባለፈው ሳምንት የተማርነውን ነገር አስተማራችን እህት ማን ነበረች? ተረንጎ ነበረች። ምን አስተማረችው? አንድ ሰው አልጋውን ተሸክሞ እንዲሄድ ምን ትሆኑ ከነገረው ያስቆጣቸውም ሰዎች ነበሩ። ለምን? አልጋውን መሸከሙ አይደለም ሰንበት ነበር። ስለዚህ መልካም ነገር ሁሉ ሁሉንም ሰው ደስ አሰኘው። እነዛ የእግዚአብሔር ሰዎች ተሆኑ ሊሆኑ ደስተኞች አልነበሩ። ሁሉ ነገራችን እግዚአብሔር አሳስተው ማለት ነው። እንደዛ እያለ እግዚአብሔር የሚያስተምረን ነገር ብናይ ብንጸልይ የምናተርፍ ሰዎች ነው። ይህን ሲሪየስ ነው ብላችሁ አንድ ነገር ይዘን ካመጣ ምንም ነገር ሊሆናችን አይሆንም። እኔ በሕይወቶች ውስጥ ያየው ነገር ስላለ ማለት ነው። ዛሬ ወደ ራሴ ልመለስና መታዘዝ ምንድን ነው የሚል ነገር ነው። መታዘዝ ጀስት ኖርማሊ ከበላይ ወይም ደግሞ ከሌላ ቦታ ከውጭ ለመጣ መልእክት መታዘዝ ነው። ዝም ብሎ ቀላል ዴፊኒሽኑ እሺ ማለት ነው እና ያን ትእዛዝ ተቀብሎ በስራ ላይ መዋል ነው። ይህ ሁላችን የምናውቀው ነገር ነው። ስለዚህ መታዘዝ ሲባል በክርስትና ማንን ነው የምንታዘዘው? የእግዚአብሔር ቃል ምንድን ነው የሚያስተምረው? ማንን ነው የምንታዘዘው? ሰዎችን ነው የምንታዘዘው? እግዚአብሔርን ነው የምንታዘዘው? እግዚአብሔርን ብቻ ነው የምንታዘዘው? እግዚአብሔርን መታዘዝ ምንድን ነው? እንዴት ነው ብለን ይህን እናያለን። ለምሳሌ ወታደርን ብንወስደው ወታደር በስራው ላይ በአብዛኛው ትእዛዝ ተቀባይ ነው። ትእዛዙን የሚቀበለው ከማን ነው? ከበላይ ይላል። ለምሳሌ
አንድ ተራ ወታደር ካለ 10 አለቃ እሱ ላይ ካለው 10 አለቃው ያን ተራ ወታደር ዛሬ እዛ ጋር ቆመህ ይሄን ግቢ ትጠብቃለህ ካለው ያ ወታደር ሰላምታ ሰጥቶ ጠመንጃውን የሚጠብቅበትን ዕቃ ይዞ ወጥቶ በተባለው ቦታ ላይ ይቆማል። እዚህም ቦታ ላይ ደግሞ ታድራለህ ከተባለ ዝናብ ሊሆን ይችላል፣ በረዶ ሊሆን ይችላል፣ ፀሐይ ሊሆን ይችላል። በተባለው ቦታ ላይ ያለ ትእዛዙን ይፈጽማል። ወይም አንድ ሻለቃው ተነሱና ከዚህ ተነስታችሁ ይህን ቦታ አቋርጣችሁ ከዚህ ጫካ በዛ ቦታ ይብላቸው ያላቸውን ትእዛዝ ተከትለው ይሄዳሉ ማለት ነው። ስራቸው ምንድን ነው? መታዘዝ። መጽሐፍ ቅዱስ እግዚአብሔርን እንድንታዘዝ ያስተምራል። እግዚአብሔርን እንዴት እንታዘዝ? አሁን ምሳሌ እንውሰድ። ዘፍጥረት ምዕራፍ 3 ውስጥ ስንመለከት ስለ አንድ ሰው እንመለከታለን። መጽሐፍ ቅዱስ የያዘን ሰዎች ዘፍጥረት ምዕራፍ 3 ቁጥር 2 እስከ 16 የመጀመሪያውን ትእዛዝ እናያለን። ምን ይላል? እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው ይላል። ምን ብሎ አዘዘው? እንዲህ ብሎ በገነት ካሉ ዛፍ ሁሉ ብላ፣ ነገር ግን መልካምና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ትሞታለህ። መጽሐፍ ቅዱስ ውስጥ ስንመጣ የምናገኘው የመጀመሪያው ትእዛዝ ይህ እንደሆነ እረዳለሁ። ስለዚህ እግዚአብሔር አምላክ ምን አለው? አዳምን ምን ብሎ አዘዘው? በገነት ካለው ሁሉ ምን ትበላለህ? ዛፍ ሁሉ ብላ። ስለዚህ ትእዛዙ ምንድን ነው? አንደኛው ምንድን ነው? ብላ ነው። ከገነት ካሉ ዛፍ ሁሉ ብላ። ነገር ግን መልካምና ክፉን ከሚያስታውቀው ከዛ ዛፍ አትብላ። ከዛ ሁሉ ብላ፣ ከዚህኛውስ አትብላ። የምን ትእዛዝ ነው? የብላና የአትብላ ትእዛዝ። የብላና የአትብላ ትእዛዝ። ከዚህ ሁሉ ትበላለህ። አንዳንድ ጊዜ ሾፒንግ አድርገን ስንመጣ ቤት ውስጥ ለልጆቻችን ዳቦ፣ ወተት ማለት ነገር ምናምን ካለ እና እዛ ውስጥ ለልጆቻችሁ አንዳንድ ይናለም ኩኪ ወይም ነገር ካለ ገና እቃው ሳይደረደር ልጆቹ ዘለው የሚያነሱት ነው መብላት። አትብላ ግን ለምን መቋቋም አይችሉም። በቃ እሱን ጤናማ ምሳ በልተህ ምናምን ለምንላቸው እዛም አይደርሱ። እግዚአብሔር የሰጣቸው ትእዛዝ ነው ብላና እንዴት ቀላል ትእዛዝ! ከዚህ ሁሉ ብላ። ስንት አይነት ዛፍ እንዳለ እኔ አላውቅም። 1000 ዛፍ 1000 ፍሬ ነው እንጂ ስንት ነው አትብላ የተባለው? አንድ ብዙ እንኳን ለአንዷ ትእዛዝ ሰጣቸው። ከዚያ በኋላ ግን የሆነውን ታሪክ ስንመለከት ትንሽ ዝቅ ብለን ስናይ ምዕራፍ 3 ቁጥር 1 ላይ እባብ በጣም ተንኮለኛ ነበር ይላል። ስለዚህ ወደ ሴቲቱ ሄደና አንድ ነገር ተናገረ። ምን ይላል? እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ተንኮለኛ ነበረ። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ፣ ከእርሱም አትብሉ አትንኩቱ። እባብም ለሴቲቱ አላት፣ ሞትን አትሞቱ፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንድትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱ ዛፉን ለመብላት ያማረ እንደሆነ ለዓይን ለማየት የሚያስጎመጅ መልካም እንደሚያሳውቅ ባየች ጊዜ ከፍሬዋ ወሰደችና በላች፣ ለባሏ ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለታቸውም ዓይኖች ተከፈቱ፣ እነርሱም ራቆታቸውን እንደሆኑ አወቁ፣ አፈሩ። የበለስንም ቅጠል ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። እዚህ ቦታ ላይ የምናየው ምሳሌ እግዚአብሔር ለአዳም የብላና አትብላ ትእዛዝ ሰጠ። ይሄ በጣም ቀላል ነው። ልጆቻችን ናቸው ከዚህ ነገር ብላ፣ ይሄ ደግሞ አትብላ። ይሄ በጣም ሁላችን የሚገባ ነገር።
በተለይ ደግሞ ሶዳ ካለ እኔ አሁን አንዳንድ ጊዜ ሶዳ ካለ በጣም ደብቀዋለሁ እንዳይጠጡ ስለምጠላቸው ሳይሆን ለጤንነታቸው። እነሱ ደግሞ ፈልገው እና ለምን ይገዛል ይባላል። አንዳንድ ጊዜ በተለያየ ምክንያት ቤት ውስጥ ሊገባ ይችላል። ግን ምንድነው እዚህ ውስጥ አንድ ነገር እንዳይበሉ የታዘዙት። የሚገርመው ነገር እባብ እግዚአብሔር አምላክ ከፈጠራቸው ከመራራት ይልቅ ምን ነበረ? ተንኮለኛ ነበረ። ስለዚህ ወዴት ሄደ? ወደ አዳም። ለምንድን ነው እባብ አዳም ጋር ከሚልቅ ይሆናል? ለምን ይመስላችኋል? ምናልባት እዚህ ውስጥ ብዙ ላናየው እንችላለን። መሄድ የነበረበት ትእዛዙን የተቀበለው አዳም ጋር መሄድ ሲገባው ይህ ተንኮለኛ የሆነ እባብ ግን ሄዱ ማጋ ነው ተንኮለኛ ነበረ። አንድ ጊዜ ከአንድ ወንዱ ጋር ስንነጋገር እዚያ ፓስተር ነው ሲዘላል እነዚህ ብዙ ጊዜ ሐሰተኛ ነቢያቶች በየቦታው ብቅ የሚሉ ሰዎች ሰውን ሲያጠምቁ መጀመሪያ የሚያጠምቁት ሚስትየዋን ነው የሚደውሉት። ሴቶች ጋር እየፈለጉ እሷን ከያዙ ባለቤቷን ኢንፍሉዌንስ ታደርጓለች የሚል እንትን አላቸው፣ ይቀላቸው። ስለዚህ በቀጥታ ሄደው ሴቲቱ መጀመሪያ ጥያቄ ይጠየቃል። ምናልባት ለአዳም ይህን ጥያቄ ቢጠይቀው ብዙ ጊዜ ብዙ ማብራራት አይፈልግም፣ በአጭሩ መስጠት ይችላል። እዚህ ቦታ ላይ ግን ስናይ ጥያቄ ሲጠይቃት ነው ከሁሉም ሁሉ ተብለናል፣ ከዛኛው ግን አትብሉ ተብለናል። ሌላስ አትንኩት። በእርግጥ የመጀመሪያው ትእዛዝ ላይ እግዚአብሔር ምንድን ነው ያለው? ከዚህ ብላ ከዛ ደግሞ አትንኩት የሚል ነገር ተጽፏል ላይ ለመጀመሪያ ጊዜ ነው ሔዋን ስትናገር አትንኩት ያለችው። ስለዚህ ያ ዛፍ ምንድን ነው ለሔዋን የማይበላ ብቻ ሳይሆን ምንድን ነው ብላ የምታልፈው ያ ዛፍ ተብሎ የሚታለፍ ዛፍ ሁል ጊዜ በዛ አካባቢ ካለፈች ልትነካው ማትፈልግ ዛፍ። ለምን? እግዚአብሔር አዟል። ዘመኗ እንደዛ ነች። እዚህ ቦታ ላይ ግን ሲጠይቃት እሷ ምን አለችው? አትብሉት ስትል አሁን ጨዋታ ጀመረች ማለት ነው፣ ንግግር ጀመረች ማለት ነው። አይቱ ጠላት የመጣበት ዓላማ እግዚአብሔርን እንዳይታዘዙና እሱን እንዲታዘዙት ለማድረግ የመጣው መፈንቅለ መንግስት ለማካሄድ የመጣው የእግዚአብሔር ልጆች እግዚአብሔርን የሚታዘዙ ሳይሆን እግዚአብሔርን የማይታዘዙ እሱ ግን የሚታዘዙ ለማለት የመጀመሪያው ስትራቴጂ ምን ነበር? ወደ ሴቲቷ ነው ሄደ። ሁለተኛው ስትራቴጂስ በጥያቄ ጨዋታ መጀመር። እንዴ እግዚአብሔር ምንድን ያላችሁ? ከዛ እሷ ነገረችው። እንደውም አትንኩት ያላችሁ። ከዚያ በኋላ ይላል ከእርሱ በበላችሁ ቀን ምናል ግማሽ ውሸት ግማሽ እውነት። ይሄ ደግሞ ሌላው ስትራቴጂ ነው። አንዳንድ ጊዜ ሙሉ ውሸት ከሆነ ተቀባይነትም አይገኝም። ስለዚህ ተቀባይነት ለማግኘት ይመስለኛል እውነቱንም ከውሸት ጋር ደባልቆ የሰጣት። እውነቱ ምንድን ነው? ከዚህ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር እንደምትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ማለት ነው። እርግጥ መልካምና ክፉን የሚያውቀው ሆኗል አዳምና ሔዋን ከበሉ በኋላ። እንደ እግዚአብሔር ግን አልሆነም። መልካምና ክፉን ግን አውቀዋል። ወደኋላ ስንመለከተው ማለት ነው። እሷ ዛፉን ባየችው ጊዜ ይላል ለመብላት ያማረ እንጂ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካምንም እንደሚያሳውቅ ምን ማለች ጊዜ ባየች ጊዜ ከፍሬ ወሰደች ማለት ነው። እኔ ስረዳው ይሄ ማየት ልዩ ነው። ምን ማለት ነው? ድሮ እኮ ላታውቅ ትችላለች ወይም ማየቷም ዝም ብላ። አሁን ግን ባየች ጊዜ ከምን የመጣ ማየት ነው? በቃ ስታየው ዋው እንዴት ያምራል ይህ ዛፍ። እስከ ዛሬ ድረስ አለችው። ዛሬ ግን የሚያምር ዛፍ ሆነ። ለዓይኗስ እስክትጎመጅ ድረስ ያማረ ሆነ። አንዳንድ ጊዜ ቤታችን ምንም የማያስጎመጅን የማያምርን ነገር
የሆነ አይን ከፈትና የሚያምረን የሚያስቀምጭ ባየችው ጊዜ ይሄ ማየት ልዩ ማየት ነው። ከመጎምጀት የተነሳ ከመፈለግ የተነሳ በቃ ልዩ ማየት ነው። ለተለያየ ነገር እኮ ስናይ እናያለን። ለምሳሌ አንዳንድ ጊዜ በጣም ስንቆጣ የቁጣ አይን አለ። በቁጣ አየችኝ ብሏል። የአይን ኖርማል አስተያየት አይደለም፣ የቁጣ አይን። አንዳንዴ ደግሞ ልጆቻችን ነገር ካላደረግናቸው በትዝብት አይን አለን እየታዘቡ ቤቴና ገዛለኝ ነው የተለያየ። ይሄ ማየት ግን የምን በቃ ልዩ በቃ ያማረ በቃ ከሱ ካልበላ ከሱ ካላገኘች በጣም አላለም። ይሄንን ነገር ካላገኘው ምትሉት ነገር አላለም። የዛ አይነት ምንድን ነው አትራክሽን ነው ውስጥ ላይ ተፈጠረ። ባየች ጊዜ ውስጥ አንድ አይን ተከፈተ። ከዚህ ፊት ያልነበረ አይን ተከፈተ። የመጎምጀት አይን፣ ፍጹም የሆነ መጎምጀት የተሞላበት አይን። ሄደችና ወሰደች፣ ለባሏ ደግሞ ሰጠች። ባሏ ምን ያህል አዳም ኢንፍሉዌንስ እንደሚደረግ ምን ያህል እሷን ነገር መስማ እግዚአብሔር ራሱ ሲነግሩ ምንድነው የሚስትህን ቃል እናርካልና አዳም መስማት ያለበት እግዚአብሔርን ነው ሚስቱን ነው? እግዚአብሔርን ነው። ሔዋን መስማት ያልነበረባት እባብን ነው አዳምን ወይም እግዚአብሔርን ነው? አሁን እዚህ ላይ ነገር ተገልባብቷል። እግዚአብሔርን መስማት የነበረበት ሔዋን ከእባቡ ጋር ጨዋታ ጀመረች። እዛ ቦታ ላይ እኮ አይ አንተማ ጥገኛ ያዘለ እግዚአብሔር ነገር ጨዋታ አልፈልግም ብትል እኮ እዚያ ያልቅ ነበር። ግን አሁን ጥሩ ጨዋታ ጥሩ ዲስከሽን ተፈጠረ። እስቲ ዲስከስ እናድርግ እስቲ እንወያይ። ከዛ የሚያሳምን የሚመስል ነጥቦችን አመጣና ውስጧን ከፈት የሚያደርግ ነገር አመጣ። እንዴ ብዙ ጊዜ አንዳንድ ፕሮግራሞች ሲደረጉ አለው። በተለይ እነዚህ ልዩ ፈውስ አለው ምናምን ተብሎ የሚመጡ ሰዎች አሉ። በአብዛኛው ቦታ ላይ እዛ ቦታ ላይ የሚሳተፉ ከእህቶች ወገን ይበዛሉ ይመስለኛል። አይነት አትስማሙም? በዚህ በቀላሉ ማግኘት የሚችለው ይመስለኛል። መጽሐፍ ቅዱስ አንዱ መተናገር ይላል በማስተዋል ኖሩ ወንድሞች አይደለም እንዴ? ሐዋርያ ጳውሎስ አስቀድሞ በዚህ ነገር የተዛለችው ሔዋን እንጂ አዳም አይደለም። እዚህ ጥንቃቄ የሚፈልገው ነገሮች አሉ። ስትራቴጂ ጠላት ብዙ ጊዜ ስትራቴጂ አድርጎ ሲመጣ በየት በኩል መሄድ እንዳለበት ያውቃል። ስለዚህ እግዚአብሔር ሊያስተምር የሚናገረን ይመስለኛል። ከዚህ በኋላ የሆኑ ነገር ስንመለከት እግዚአብሔርን ባለመታዘዝ ምክንያት አዳምና ሔዋን እግዚአብሔር ለዘላለም የፈጠራቸው እግዚአብሔር መንግስት የእግዚአብሔርን ይህንን ምድር እንዲያለው የፈጠራቸው ሆነ ለዘላለም የሚኖሩት የሰው ልጅ ሆነ የሚሞት ሰው ሆነ እግዚአብሔር ረገማቸው። ስለዚህ ምን አለው? እባቡንም ረገመው፣ አዳምንም ረገመው፣ ሔዋንንም ረገማት ማለት ነው። ስለዚህ አለመታዘዝ ምንድን ያመጣው? እርግማን ወደዚህ ምድር የሚገባው በስንት መጠስ ነው? በአንድ ሰው አለመታዘዝ ነው። አዳም ስላልታዘዘ እርግማንም ወደ ምድር ገባ። ሁለተኛው ክርስቶስ እስኪመጣ ድረስ ክርስቶስ ኢየሱስ ሁለተኛው አዳም ሲመጣ ምን አደረገ? ይህንን እርግማን ለመሸከም የመጀመሪያው የአዳምን ኃጢአት ተሸክምና ምን ሆነ? በመስቀል ላይ ተሰቀለ። ስለ እኔና ስለ እናንተ ደሙን አፈሰሰ። ስለ እኔና ስለ እናንተ ምን ሆነ? ተሰቃየ። ስለ እኔና ስለ እናንተ ስለ አዳም ምን ሆነ? ሞተ። መሞት ብቻ አይደለም፣ አዳም ስለሰራው ኃጢአት ኢየሱስ ክርስቶስ ተቀበለ። መቀበል ብቻ አይደለም፣ ወደ ሲኦልም ወረደ። ወደ ሲኦልም መውረድ ብቻ አይደለም፣ ከዛ በኋላ ሞትን አሸንፎ ከሞት ተነሳ። ከተነሳ በኋላ በምድር ላይ ተገለጠላቸው ለተከታዮቹ።
እያዩትም በክብር አረገ። እዚህ ዘፍጥረት ላይ የተፈጸመውን ችግርና አለመታዘዝን ለመበቀል ጌታችን ኢየሱስ ክርስቶስ መጣና ይህንን እባብ ተበቀለው። ክብር ለእግዚአብሔር። አሜን። ስለዚህ ዛሬ እኛ እግዚአብሔርን የታዘዘ አንድ አለ። አንድ ስሙ ኢየሱስ ክርስቶስ ይባላል። አሜን። ይሄ ኢየሱስ ክርስቶስ እግዚአብሔር አብ ከታዘዘ በኋላ መታዘዙን ከፈጸመ በኋላ አለመታዘዙን ደግሞ ከተበቀለ በኋላ ወደ እግዚአብሔር በግርማ ቀኝ ተቀመጠ። ሃሌሉያ አሜን። እኛ ሁላችን ያልታዘዝን ሰዎች ነው። ወንዶች ሁሉ ሴቶች ሁሉ ትልቆች ሁሉ ትንሾች ሁሉ ምኖች ላይ ባለመታዘዛችን ምክንያት የጠፋንን ሐዋርያ ጳውሎስማ ሲገጥመን አዳም ኃጢአት ሲሰራ እኛ በምን ውስጥ ነበርን? በአዳም ወገን ውስጥ ሆነን ምን አድርገናል? ኃጢአትን ሰርተናል። አይደለም እንዴ? የኛ ነው። አሁን አዳም እንጂ እኔ ምን አደረኩ? እኔን አይመለከትም። እኔ ኃጢአተኛ ነኝ፣ እኔ ንጹሕ ሰው ነኝ። ነገር ግን ሁላችን በዚህ ምድር ላይ የሚወለዱ የሰው ፍጥረት በሙሉ ከአዳም የተነሳ ምንድን ነው? ኃጢአተኛ ነው። ነገር ግን እግዚአብሔር ታማኝ ስለሆነ ከክርስቶስ ኢየሱስ የተነሳ በክርስቶስ ኢየሱስ ለሚያምኑት እግዚአብሔር ምን አደረገ? የዘላለም ሕይወትን የኃጢአትን ይቅርታ ሰጠ። ስለዚህ እኛ የምንታዘዘው በዚህ መታዘዝ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ከዚያ በኋላ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ጌታ ምን ብሎ ተናገረ? የሚወደኝ ቢኖር ምን ያደርጋል? ትእዛዜን ይፈጽማል። እግዚአብሔርን መታዘዝ ማለት ምን ማለት ነው? ቃሉን መጠበቅ ማለት ነው። ቃሉ የሚለውን ነገር ሁሉ ማለት ቃሉ እዛ ጋር ቆም ካለ እዛ ጋር መቆም ማለት ነው። አባቴ ምን ያደርገዋል? ይወደዋል። እግዚአብሔርን ቃል በምንጠብቅበት ጊዜ እግዚአብሔር ምን ያደርገናል? ከእኛ መካከል እግዚአብሔር የሚወደው ሰው ማን ነው ብንል የእግዚአብሔርን ቃል የሚጠብቅ እርሱ ነው። ወደ እርሱ አለ ጌታ ሲናገር ምን እናደርጋለን? እንመጣለን። በቤታችን እግዚአብሔር ይኖራል። በቤታችን ውስጥ ጌታ ይኖራል። በእኔ ቤት ውስጥ እግዚአብሔር ይኖራል። ጌታ ሲናገር ምን አለ? በእርሱ ዘንድ ምን አደርጋለሁ አለ? ቤተ ክርስቲያን የምንኖርበት ቤት ነው። ለምን? እግዚአብሔር አለ። አሜን። በእርሱ ዘንድ እናደርጋለን አለ። ወገኖች ሆይ በእያንዳንዳችን ውስጥ እግዚአብሔር እንደሚኖር እናስታውሳለን። በቤታችን ውስጥ ባለን እግዚአብሔር አለ። ስለዚህ ክርስትና የት ነው? ክርስትና የሚጀምረው ከየት ነው? ከቤታችን ውስጥ ነው። ከትዳራችን ውስጥ ነው። ከኑሯችን ውስጥ ነው። ዛሬ ይሄ እባብ የወደቀው እባብ ዛሬ ቢሆን ምን ያደርጋል? እንዳንታዘዝ እያንዳንዳችንን በብዙ መንገድ ይፈታተናል፣ ይዋጋል። በራችን ምን ያደርጋል? ያንኳኳል። በዚያ ሰዓት ላይ እንደ እግዚአብሔር ቃል ለመኖር ወገኖች ይከብዳል። ዳዊት ሲናገር ኃጢአተኞች እንደ ቃል ያልሆነውን ነገር ነገሩ። ብዙ ጊዜ ብዙ ነገር ልንሰማ እንችላለን፣ ግን ስንሰማ መጠበቅ አለብን። የምንሰማው ነገር ሁሉ ምን ያደርጋል? አንጽም። ስለ እግዚአብሔር ስንሰማ ግን ያደርጋል? ያንጻል። ስለ ሰዎች ማውራት ምን ያደርጋል? አያንጽም። ስለዚህ ስለ ሰዎች ልንጸልይ፣ ምናልባት መልካም ነገር ልንናገር እንችላለን። ጉድለታቸውን ግን ምን አለ ማለት ነው? አለመናገር፣ መተው፣ መጸለይ። ሰዎች ሲያሳዝኑ ምን እናደርግ? ይቅር እንበላቸው አይደለም። ትናንትና አንድ
እህት ከኡጋንዳ አንድ ቲክቶክ አንድ ቪዲዮ ልካልኝ ነበር እና ሰውየው ጌታ ኢየሱስን ተቀበሉ የዕለት ሬል ላይ ይሰብካል። አንደኛ ወጣት ልጅ ስልክ ያወራል። በጠበቅኝ እኮ አረፋ ነው። ያ ደግሞ ስብከቱን ቀጠለ። ተነሳና በጥፊ ያለው። ከዛ ሰው መልሰችን እንድገምልኝ አለው። ከዛ ብዙ ተነጋገሩ። እንግዲህ እውነት ከሆነ እዛ ላይ ያለው ነገር ትክክለኛ የተቀረጸ ከሆነ ከባድ ነው በጣም። የተመታውን ሰው እዚህ ጋር ልገምኝ ማለት ነው አረ ሁለተኛ ተነካኝና መታዘዝ ከባድ ነገር ነው። የሚንቁልን ሰዎች ማክበር ቀላል ነገር አረ እውነት እንነጋገር ከተባለ ለእኔ ይከብዳል። አረ የሚያሳድዳቸውን ሰዎች መጸለይ ከባድ ነገር፣ በተለይ የምንጠራውን ሰው ስሙን መጥራት ከባድ ነው። እኔ አንድ ጊዜ እንግሊዝ ሀገር እያለሁ አንድ ሰው በጣም በደል። እኔ ብዙ ጊዜ ስሜቴ ወደ ላይ ወታችና ብዙ ጊዜ አልጣለም ከሰው በዛን ጊዜ ግን በጣም አዘንኩበት። ሰው እጅግ ከማዘን የተነሳ ግን ሰውየውን የሆነኩ ለካ ውስጥ የጥላቸው ቁጭ ብሏል። አብረን እናገለግል በጣም እንቀራለን። በኋላ ስሙ ስጥ መጥራታቸው በጣም ተቸገሩ። አንድ ቤተክርስቲያን ነገር ምን ይሻላል? ከዛ በቃ እውነቱን እኮዋል እውነት ማወቅና በእውነት ላይ የሚገባል ነገር ሁለቱ የተለያየ ነገር ለይቅ አይገናኝ። ከዛ እግዚአብሔር የለጸልይ ሲገና እዚህ ውስጥ የሚተላለቀ ነገር አለ ክርስቲያን በጣም በቃ ትኖረ በኋላ አንድ ነገር እናስተዋል። ስሙን እየጠራ መጸለይ እንዳለብን። ለምን የማንወደውን ሰው ስሙን መጥራት አንችል? በፍጹም አንችል። በፍጹም ዲፊከልት ሰውነታችን። ከዛ ስሙን እየጠራው ወንድሜ በግድ ነው ስጸልይ ምንም ለውጥ የለም። ምንም ሁለተኛውን ቀን ስጸልይ ይላል። ሶስተኛው ላይ ስጸልይ ግን ታምር ማለት ነው። ታምር ማለት የሸረብ ሰዎች እዚህ ውስጥ የሚሰራ ስራ ሁለት የሆነ ነገር ከውስጥ ይወጣ ነገርኩት። እንዳዘንኩበት ይቀርብልኩት። አሁን ውስጥ የተፈሩት ልክ ለብሮ ወደድኩ። ኢትስ ቬሪ ዲፊካልት። ለራሳችን ከባድ ነው። መጽሐፍ ቅዱስ እኔ በቅርቡ ባለፈው ክፍል ሰዎች ጋር ስንነጋገር ነበር። በሌላ ነገር ምክሬ ይሄ ነው። በቀልን ለእግዚአብሔር ስጡ፣ ራሳችሁ አትበቀሉ። እንዳደረገብን አታድርጉ። እግዚአብሔር ከሚበቀል በቀል ከኛ በቀል ይበልጣል። እግዚአብሔር ሲበቀል ከባድ፣ እግዚአብሔር ሲበቀል ከባድ። እኔ እናንተ ብንበቀል ምናልባት ችን ልንነካው እንችላለን። እግዚአብሔር ግን ያለ ነፍስንም ስጋንም ወደ ስለዚህ በቀልን ለእግዚአብሔር መስጠት የሚመስል ነገር የለም። ስለዚህ እግዚአብሔርን ልንታዘዝ ስንል ምን ማለት ነው? የእግዚአብሔርን ቃል ለምን ራሳችን ፎርስ ማድረግ። አንድ ጊዜ አባታችን ቄስ ተስፋዬ ያስተማሩት ትምህርት እዚህ ይለኛል። ቤተክርስቲያን ውስጥ ተሰብስበው እየጸለዩ እያሉ አንዲት እህት ገባችና አጠገባቸው እየዘለሉ ነበርና ብቻ ድምጿ የሆነ የሚረብሽ ድምፅ ያለ አንድ ምስ የዝማሬ ድምፅ የለው እየጮች ስትዘምር በጣም በጠበጠቻቸው ተበሳቸው። በኋላ ግን ለራሳቸው ተናገች እየዘመረች እግዚአብሔር ለምንድን ነው የሚሆነውና አጠገባ ብሎ ተስፋ ይስማ ጆሮ ስማ እያሉ ያን የማይፈልጉት ነገር ሰውነታቸው እንዲሰሙ ሆናሉ አስገደሉት። ስጋዬ እየጎሸም አንዳንድ ሰው ስላጨበጨብን ያበሳጨን ይችላል። እውነቴን ነው። ስጋችን በጣም አስቸጋሪ ፍጥረት ነው። አንዳንድ ነገር አይስም ፎርሎ አፕ ምንም ያለ ምንም ምክንያት ሰው ሊያበሳጨን ይችላል። ሰውየው በቀንነት ያደረገው ነገር የሰዎች እልልታ የሚያስቆጣቸው ሰዎች ሊሆኑ ይችላል። ያለ እግዚአብሔር ነው እሱም ግን ረብሾች ይችላል። አንዳንድ ሰው ስርዓት ባለ በራሱ መለመደው ነገር ሊሆን ይችላል። ግን ለምን ብለን ራሳችንን ምናደርግበት ቻሌንጅ ልናደርግ ይገባል። ያሉ ከባድ ነገር መታዘዙ የሚመጣው እዛ ላይ ሰላም የማይለን ሰዎች አንድ ሰው ሰላም ብለው ሰላም ባይለን ሰላም ብለው ሰላም ባይለን ሁሌ ሰላም ብለው አለ አንድ ነው። በቃ ሁለት ይሞክራል ራሱ ወደ አረ ጌታ ግን ብላ ሰላም የማይላችሁ አንድ ነገር ማለት በጣም የሚነገር ይሄ
ጌታ ኢየሱስ ክርስቶስ ሲናገር ወደ ሰዎች ቤት በገባችሁ ጊዜ ምን አለ? ሰላም ብላችሁ ምን በሉ አለ? ሰላም ለእናንተ ይሁን። እንደምን ዋላችሁ፣ እንዴት ናችሁ፣ እንደከረማችሁ። እሱ የኛ የሰው ነገር ስለሆነ ችግር የለበትም። እንጨምር ፈለገው ነው። ወደ ሰዎች ቤት በገባችሁ ጊዜ ምን በሉ አለ? ሰላም ሰላም ለእናንተ ይሁን። መንፈሳዊ ሚስጥርና እኔ የሚገባኝ ጊዜ ነው። ይሄ ሰላም የሚባለው ነገር በየትኛውም የዓለም ክፍል ውስጥ የማታገኘው እግዚአብሔር ብቻ ለሰዎች የሚሰጠው ነገር ነው። ይሄ ይመረጣል። ደስታ፣ በተለያየ ነገር መደሰት፣ ባገኘው ነገር በመደሰት ሌሎች ሰው ለብሶ ገዝቶ ዕቃ ገዝቶ መኪና ገዝቶ ሊደሰት ይችላል። ሰላም የሚባለው ነገር ግን የሚገኘው ከሕያው ከእግዚአብሔር ብቻ ነው። ሕግ ወጥቶ ሰዎች በሕግ ሊኖሩ ይችላሉ። ምንድን ነው የተረዳሁት ነገር? ወደ ሰዎች ቤት ገብተን ሰላም ለእናንተ ይሁን ምን ቢቀበሏችሁ ሰላም ያድርባቸው። ሰዎች ሰላምታችን የሚቀበሉ ወንድሜ ሆይ ሰላም ለአንተ ይሁን መንግስት ነው። የእግዚአብሔርን ሰላም ነው እየሰጠሁት ያለው። የእግዚአብሔርን ነገር ነው የጠራ፣ መንፈሳዊ ነገር ነው እየጠራት ያለው። በዛ ውስጥ የእግዚአብሔር ኃይል አለ። በዚያ ውስጥ የእግዚአብሔር ፈውስ አለ። ሰላም ያድርበታል። ባይቀበላችሁስ ምን ይላል? ይመለሳል፣ ወደ እናንተ ይመለስላችኋል። ይሄ ነገር ምን ያደርጋል? ይመለሳል። እኔ እኮ በጣም ይመለሳል። አትቀበልም? ይሄ በጣም የከበረ ነገር ነው። ይብላኝ ለአንተ፣ አንተ ግን ሰላም አጣ፣ አንተ ግን ፈውስ አጣ፣ አንተ ግን ትቀበዛለህ። እኔ ግን የክርስቶስን ሰላም፣ ምክንያቱም ሰላም ኢየሱስ ነው። አሜን። ስለዚህ ለሰዎች ሰላም ይሁን ማለት እንዴት ድንቅ ነገር ነው። በየትኛውም ቦታ ያው ሰዎች ቤት ሲሄድ ሰላም ለእናንተ ይሆናል፣ ሰላም ለዚህ ቤት ይሆናል። በተቻለ መጠን ማለት ቤተሰብ ምን የሆነ ነገር አደርጋለሁ ማለት ያደርጋል። ግን ስናገኝ ይሆን ሰላም ናት፣ ሰላም ናችሁ። በቃ ከዛ ውጭ ያለው ነገር ሁሉ ትርፍ አረ ችግር የለው። ሰላም ለምን እኛ ሰላም ላንተ ይሁን ስንል የሚስ የምንሰጣቸው ነገር አለ። አንድ ጊዜ አንድ ወንድም መንገድ ላይ ስንገናኝ ሁልጊዜ ሀይ ባይ እንደምን ሲለኝ እኔ እግዚአብሔር ይመስገን በጣም ገና አንተ ስለው አለናለን ወይ ደግሞ ሀይ በሚቀጥለው ጊዜ እግዚአብሔር ይመስገን በደንብ ቀስ የሚገርም ነው። እንትደላለ አለናለን ቤት ሀይ ባይ ሶስት በአራተኛ ቀን ነገር እንደምናስ እግዚአብሔር ይመስገን አንተ ደህና ነህ ስለው እየተነተ እኔ ደህና ነኝ እግዚአብሔር ይመስገን። አሁን ምን የሆንኩ መጣ ኢንፍሉዌንስ ያደረኩ ስለ ደህንነታችን እግዚአብሔር ይመስገን። ፍጥረት እግዚአብሔር ላይ ስለማናውቅ ግን እግዚአብሔርን እናመሰግናለን። አባትና እናታችንን የምንታዘዘው እግዚአብሔርን ስንታዘዝ ብቻ ነው። አባትና እናታችንን ለመታዘዝ እግዚአብሔር ምን ማድረግ አለበት? መታዘዝ። እግዚአብሔር ያልታዘዘ ሰው አይታዘዝም። ልጆች አባቱን አይታዘዝም፣ እናቱን አይታዘዝም። እግዚአብሔርን ስንታዘዝ ግን እንሆናለን። አባታችን እናታችን ቀላል ነገር እድሜያችን ምን ይሆናል? የሚገርማችሁ ነገር መጽሐፍ ቅዱስ ውስጥ አንዱ ቦታ ላይ ሲሆን በጣም የሚገርሙ ሰዎች ናቸው። እነዚህ ሰዎች በትንቢተ ኤርምያስ ውስጥ የተጻፈው ታሪካቸው ሬካባውያን ይባላሉ። እና ጠራቸውና ወይን ጠጅ ጋበዛቸው እና ወይን ጠጅ ጠጡ አላቸው። ከዚህ በኋላ እነሱ ምናምን አይ ወይን ጠጅ አጠጣ። ለምን? አባታችን ወይን ጠጅ አልጠጡ፣ ቤት ሰርታችሁ አትቀመጡ፣ በድንኳን ላይ ኑሩ፣ እድሜያችሁ እንዲረዝም ይሆናል። ስለዚህ የአባታችንን ቃል ጠብቀው እግዚአብሔር ምናለ እነዚህ ሰዎች አባታቸው ያላቸውን ነገር ሬካባዋን ሰምተው እስከ ዛሬ ድረስ ይሁን ጠጅ ይጠጡ። በእስራኤል ዘመን ወይን ጠጅ ይጠጣ፣ ወይን ፍሬ ይጠመቃል። በጣም የተለመደ ነገር ነው። በቤት ውስጥም አይኖረው። ስለዚህ እግዚአብሔር ምናለ ለእነሱ ከነሱ ከኢካቦድ ከነሱ የሚጠፋው
ለዘላለም ከነሱ አይታጠባል። ታማኝ የሆኑ አባታቸው የታዘዙ ሰው አባቱን ከታዘዘ እንዴት እግዚአብሔር እኮ ተደንቆ ነው። እነዚህ አባታቸውን ከታዘዙ እንዴት ነው እናንተ እግዚአብሔርን የማትታዘዙት? ስለዚህ እግዚአብሔርን መታዘዝ ትልቅ ዋጋ ያስከፍላል። እግዚአብሔርን መታዘዝ መስማት ይጠይቃል። በደንብ አርጎ መስማት፣ ግማሽ መስማት፣ 50% መስማት፣ 75% መስማት፣ 0% አለመስማት፣ የትኛውን መስማት? አትሊስት እሱ ምንም አልሰማም፣ እኔ እኮ ትንሽ ሰምቻለሁ፣ የተሻለ ነገር ማድረግ ጋር ትንሽ ታዝዣለሁ ልል እችላለሁ ያለ ግን ስናየው አለመታዘዝ አለመታዘዝ ነው። ይሄ ምሳሌያችን የሚሆነው ሳኦል አንደኛ ሳሙኤል ምዕራፍ 15 ላይ ሲናገር እግዚአብሔር አንሳው ከመጣው ከአህያ ጥበቃ ንጉሥ አደረገው፣ አከበረው። ከዛ በኋላ ትእዛዝ ተሰጠው፣ ሂድና አማሌቃውያኖችን አጥፋ ተባለ። እንዳለው ማለት ነው። እግዚአብሔር ምን አደረገ? ታዘዘ አይደል እንዴ? ይባላል። ግን ሲያያቸው በጣም የሚያምሩ ከብቶች አየ። እነዚህስ አለማቸው ከህዝቡ ጋር አለማቸው። ንጉሡንም አዳነ። ሳሙኤል መጣ። እንዴት ነው? በጣም ጥሩ ታዛቸው ታዘ። ታዲያ እነዚህ የሚሰሯቸው የበጎቹ ናቸው። ህዝቡ እኮ እንዲህ ስላለ ህዝቡ ፈርቼ ያደረጓቸው ናቸዋል። እግዚአብሔር በሳሙኤል በኩል ነው እግዚአብሔርን ቃል ቃልና እግዚአብሔርን መንግስትን ሳኦል አማሌቃውያኖችን አላጠፋም። ወደ ጦርነት አልሄደም። ሄዷል። እግዚአብሔር ያለው አድርጓል። ሁሉን አላደረገም። የተወሰነውን ፐርሰንት አደረገና ትንሹን ተወው። ችግሩ እሱ ምንም አስጎበኘው። ልክ ሔዋን እንዳለች ይችላል 90%፣ 80%፣ 75% ሊሆን ይችላል። እሱ ነው እግዚአብሔር ነገር ግን የእግዚአብሔር ጸጋ ካለ እግዚአብሔር በጸጋው ከደገፈ ግን እግዚአብሔር ለመታዘዝ ያስችላል። ማንም ያስችላል እሱ። እኔና እናንተ እግዚአብሔር መታዘዝ አንችል። ለስጋና እግዚአብሔርን ማስደሰት አይቻልም። ይህን በቃ እርማችንን ማውጣት ነው። እኔ እግዚአብሔርን ማስደሰት ብቻ ስራ እህቶቼ፣ ወንድሞቼ እግዚአብሔርን ማስደሰት የምትችሉ ሰዎች ይመስላል። አንዳንድ ነገር ያስደስት አናስደስተው። የምናስደስተው ግን የእግዚአብሔር ጸጋ ሲመጣ። ለዚህ ነው የዕብራውያን ጸሐፊ የሚያስፈልገን ጸጋ እንድንቀበል በጸጋው ዙፋን ፊት በጸለይን ጸጋ ከተቀበል እግዚአብሔር እንታዘዛለን። ጸጋው ሲያንስ እንደው እናደርጋለን። ቦክሰኞች የቀድሞ እንትናቸው ሁሉ ይገለጣል። የተለያየ ነገር እግዚአብሔር ሲረዳን ግን እንታዘዛለን። አይደለም እንዴ? አሜን። የበደሉን ይቅር ማለት እንችላለን አይደል? ሰላም የማይሆኑ ሰላም ማለት እንችላለን አይደለም እንዴ? ክፉ ያደረጉብን ክፉ ማንመልስ ሰዎች እንሆናለን። የምንባረክ ሰዎች እንሆናለን። እግዚአብሔር ያለንን እናደርጋለን፣ እናደርጋለን አይደለም እንዴ? ተናገሩ ያለንን እንናገራለን፣ አትናገሩ ያለንን ደግሞ እናደርጋለን፣ አናደርግም። ጨሆይ አለጌታ ኢየሱስ ይናገር ምን አለ? ለራስ እኔ ቃሉ ሰምቼ ለማን ለራስ ለእናንተ ነው። ክርስትና ምንድን ነው? የጅምላ አይደል? የጋራ የቡድን አይደል? ክርስትና ምንድን ነው? የግል ነው። ጌታን የተቀበልኩት በምንድን ነው? ጋራ ማለት በግል አይደለም። ጌታን የግል ነው። ክርስትና ምንድን ነው? በግል ብሎ ለጨው ጣፍጣል። ካልሆነ ግን ነው በውጭ ተጥሎ ጅምላ ክርስትና የሚባል ነገር ክርስትና ምንድን ነው? የግል ነው፣ የኔ ነው። በቤቴ ውስጥ እግዚአብሔር ይኖራል ወይ? ቃሉን እጠብቃለሁ ወይ? ከምንም ነገር ጋር ይገናኝ። እግዚአብሔር ሲያይ የትኛውን ሰባኪ፣ የትኛውን ዘማሪ፣ የትኛውን አይደለም የሚለው ማን ነው? ቃሉን የሚጠብቅ እኔን የሚወድ የሚኖር ትእዛዝን ይፈጽማል። ያቺ ሴት መጣችና ኢየሱስ ስለወደደችው ሽቷን ምን አደረገችው? አፈሰሰችው። ስታፈሰውስ ሌሎቹ ምን አሉ? ለእግዚአብሔር ምን አሉ? ቀኑ አሉ። በቤተ ውስጥ የሚቀኑ ሰዎች አሉ። ለእግዚአብሔር እንደ ጳውሎስ የሚቀኑ አላለ የሚያሳስሩ ለእግዚአብሔር ቀንተው
የሚሟገቱ ሰዎች አሉ ወይም አለ። ነገር ግን እግዚአብሔር ከማካፈል ሽቶዋን ካፈሰሰች ተስፋ ያደረገች ነው ማለት ነው። ስለ እሷ ያኔ ባታፈሱ ኖሮ መቼውንም አታፈሱ ነበር። ለእግዚአብሔር ማድረግ በቃ ታይሚንግ አለ። ከዛ በኋላ ነገር አይቻልም። እኔ ችግር ያናምን ታውቃላችሁ። ለነገው ምን አደረጋለች? ነገ ደውልላቸው ነው ጎበኛቸው ማለት ነው። አባታችን ቄስ ሁሉ ጊዜ ለሚሄድ ስል በዚህ ሰዓት ነው ሲሉ አንድ መጨረሻ ላይ የምንበቃ ሄዳሉ። በዚህ ሳምንት ባልኩበት ላይ እሳቸው ወደ ጌታ ከዛ ፊት አንዱ የተለያየ ነገር ተገናኝተናል። ግን ለዚህ ምሳሌ በቀራሽ ምን ነው እግዚአብሔር ባለን ጊዜ እከሌ እባክህ ይመቻል፣ በዚህ ቀን እንሂድ። አሁን የምንጸልየው ወገኖች ጊዜው መቼ ነው? እግዚአብሔር ቃል ማለት ጊዜው ያቺ የማትመችን ሰዓት ወንድሜ ከሌለ መጎብኘት ጊዜው መቼ ነው? ያቺ የማትመችን ሰዓት እሷ ናት። በዛ ዋጋ ከፍዬ ግን ሳገኘው ይሆናል እግዚአብሔር ምን አደረገ? ታዘዝኩ። ብዙ ጊዜ እስኪመች ነው ልጠቁ ስራ አለኝ፣ ትምህርት አለኝ፣ ይሄ ስብሰባ አለኝ አልችልም አይደለም እንዴ? ከዛ በኋላ ምን ይላል? ነገሩ አልፏል። እግዚአብሔር መታዘዝ ምን ያደርጋል? ዋጋ ያስከፍላል። የሆነ ቀላል ነገር አለ። ስለዚህ ስለ እግዚአብሔር መታዘዝ ስናስብ ልናስቡ የሚገቡ ነው። ወደ ጸጋው ዙፋን ፊት በእምነት መንበርከክ ጸጋን መቀበል። እግዚአብሔር ካልረዳ እግዚአብሔርን መታዘዝ ከባድ። እግዚአብሔር ሲረዳን ግን በእግዚአብሔር ጸጋ እግዚአብሔር እንታዘዛለን። አሜን። እግዚአብሔር ደግሞ ያስችለናል። አሜን። እግዚአብሔር የተመሰገነ ይሁን። 2 ሰዓት ከ26 ሆኗል። መልእክቴን እዚህ ላይ አቆማለሁ። እግዚአብሔር ለሁላችን እንዳስተማረን አምናለሁ። እስቲ ሁላችን በእግዚአብሔር ፊት ሆነን ጸጋን እንጠይቅ። ጸልይና ነገሮችን ደግሞ እናበቃለን ማለት ነው። ስለ ቃሉ እግዚአብሔር ይመስገን። ቃሉ ወደ እኛ መጥቷል። የመጣውን ቃል መታዘዝ ነው። ያየናቸው ለትምህርታችን ተጻፈ ተብሎ እንደተጻፈ ከዘፍጥረት ጀምረን በተለያየ የእግዚአብሔር ሰዎች በሕይወታቸው ያልታዘዙ የታዘዙ እነዚህ ሁሉ ስናይ ነበር። እግዚአብሔር አምላካችን ቃሉን እንድንታዘዝ ቃሉን ነው ይርዳል። አሜን። ቃሉን ለመጠበቅ እንድንጨክን ይርዳል። አሜን። ቃሉን መጠበቅ እጅግ የሚፈታተን ከባድ ነገር። ነገር ግን የእግዚአብሔር ጸጋ በበዛልን ቁጥር እንደ እግዚአብሔር ቃል ለመኖር እንችላለን። የእግዚአብሔር ቃል ብቻ ያኖራል። እኔ በራሴ ደካማ ነኝ። አሁን እንደዚህ ድምፅ እኔ በራሴ ደካማ ነኝ። እኔ በራሴ እግዚአብሔር መታዛችን እኔ በራሴ እንደ እግዚአብሔር ቃል መኖራችን ይመስለኛል እንጂ ናችን። ከሰዎች ሁሉ ይልቅ ኃጢአተኛ፣ ደካማ፣ ጎስቋላ ነኝ። ነገር ግን እግዚአብሔር ሊረዳኝ ይችላል። እግዚአብሔር ሊያግዘኝ ይችላል። ደካማና ጎስቋላ መሆኔን አውቃለሁ። አቅም እንደሌለኝ አውቃለሁ። ነገር ግን አምላኬ ግን ሊረዳኝ ይችላል። አምላኬ ግን ጸጋ ሊሰጠኝ ይችላል። ወገኖች በዚህ ስፍራ ላይ እንጸልያለን። በእውነት በዚህ ስፍራ ላይ በልባችን ላይ የሚከብደን ነገር ካለ እናነሳለን። ይቅር ያላላቸው ሰዎች ካሉ ይቅር እንላቸዋለን። እባክህ እርዳን። የጎዱን የበደሉን ያደኑን ሰዎች ካሉ ኢየሱስ ክርስቶስ በመስቀል ላይ ደማ። ኢየሱስ ክርስቶስን በመስቀል ላይ ሰቀሉት። ከእሱም ወደ የነበሩ 2 ሰዎች ነበሩ። አንደኛው ተሳለቀበት፣ እስቲ አምላክ ሆንክ ራስን እኛል ማለት አለ። ሁለተኛው ግን በመንግስት ያስበኛል። ጌታ ኢየሱስ በመስቀል ላይ ሆኖ እስጢፋኖስን እየወገሩት እባክህ እግዚአብሔር የሚያደርጉትን አያውቁምና ይቅር በላቸው። ዛሬ የሚበድሉን ሰዎች የበደሉት ሰዎች የሚያደርጉትን ስላላወቁ በጠላትን ስለተያዙ እግዚአብሔርን ያገለገሏቸው ስለመሰሉ እግዚአብሔር ሆይ የሚያደርጉትን አያውቁምና ይቅር በላቸው።
የሚያደርጉትን አያውቁምና ይቅር በላቸው። አሜን። ኦ የይቅርታ መንፈስ፣ ሃሌሉያ! የይቅርታ መንፈስ አሜን። እግዚአብሔር ሆይ የይቅርታ መንፈስ በልባችን ውስጥ የከበደ ማናቸውም ነገር የሚሰብር መንፈስ የእግዚአብሔር ሆይ በእውነት ጸልያለሁ። የመንፈስ ጸልያለሁ። ከቤተሰቦቻችን ጋር የከበደብን ነገር ቢኖር በዚህ ስፍራ ላይ ከቤተሰቦቻችን መካከል ያሳዘኑ ሰዎች ቢኖሩ አባት፣ እናት፣ ወንድም፣ እህት ወይም ጓደኛ፣ ዘመድ የይቅርታ መንፈስን ፎርጊቭ እንድናደርጋቸው እግዚአብሔር ይርዳል። ይቅር እንድንላቸው እግዚአብሔር ይርዳል። አሜን። ዛሬ እግዚአብሔር ሆይ በእውነት ጸልያለሁ። አንድ ቀን ወደ አንተ እንመጣለንና በይቅርታ መንፈስ ወደ አንተ መምጣት እንችል እንድታገዝ ጸልያለሁ። ቤተሰባችንን እንድትረዳ ጸልያለሁ። ጓዳችንን እንድትረዳ ጸልያለሁ። አቤቱ ጓዳችን ሲታይ ጌታ ሆይ በእውነት ይቅርታ ያገኝ ጓዳ እንዲሆን እንለምናለን። እኛ ደካሞች ነን። እኛ ለሰው ይቅርታ ማድረግ አናውቅም። እኛ ጨካኞች ነን። እኛ እግዚአብሔር ሆይ የጨለማ ልጆች የነበርን ግን ወደ ብርሃን የጠራን አንተ ግን ጌታ ኢየሱስ ሆይ ትችላለህና በኢየሱስ ጓዳችንን ፈውሰው፣ ውስጣችንን ፈውሰው። እግዚአብሔር ሆይ እኛ ደካሞች ነን፣ አንችልም። እግዚአብሔር ሆይ አንተ ግን አስችለን፣ አንተ ግን እርዳ፣ አንተ ግን አቁመን። የዘላለም አምላክ የተፈወሰ ሰው ጻድቅ ግን እንደ አንበሳ ይሄዳል ይራመዳል ተብሎ ተጽፏል። አቤቱ የእግዚአብሔር ጽድቅ በቤታችን እንዲሆን እንጸልያለን። የሚወደኝ ቃል የሚሰማን ወደ ቤቱ እንመጣለን፣ በዚያ መኖሪያ እናደርጋለን። ይሄ ቃል የአብ ቃል ነው አልክ ኢየሱስ። ይሄ ቃል የአብ ቃል ነው አልክ። ስለዚህ ጌታ ሆይ በቤታችን የምትኖር ጌታ ሆይ ወደ እኔ ቤት ና፣ ወደ እኔ ቤት ና። እግዚአብሔር ሆይ ወደ ልጆቼ ና፣ ወደ ባለቤቴ ና፣ ወደ ወንድሜ ወደ ወጆቼ ቤት ና። የዘላለም አምላክ እግዚአብሔር ሆይ በራችንን አንኳኳ፣ ጓዳችንን አንኳኳ። አቤቱ እግዚአብሔር ሆይ የልጆቻችን ሕይወት አንኳኳ፣ የትዳር ጓደኞቻችን ሕይወት አንኳኳ፣ የዘመዶቻችንን ሕይወት አንኳኳ። እግዚአብሔር ሆይ በተለያየ ሁኔታ የምናውቃቸው ሰዎችን አንተ አንኳኳ። በእርግጥ እግዚአብሔር በእኛ ውስጥ የእግዚአብሔር ጽድቅ እንዲገለጥ እርዳን። ሰው በክፋት በሚመላለስበት በዚህ ዓለም ውስጥ በእኛ ውስጥ ግን የክርስቶስ ኢየሱስ ብርሃን ይታይ። የምናወጣው ቃል ጌታ ሆይ በጨው እንደተቀመመ በጸጋ እንዲሆን እንጂ ሰዎች እንደሚመልሱልን እግዚአብሔር እንዳንመልስ እርዳን። የሰላም ቃል ብቻ ካፋችን እንዲወጣ አግዛለን። ክፉውን ጌታ ሆይ እንድንጸየፍ እርዳን። አዎ አዎ አይደለም አይደለም እንድንል እንጂ ሌላ ነገር እንዳንል እርዳን። አንደበታችንን ቀድሰው እግዚአብሔር፣ ልባችንን ቀድሰው እግዚአብሔር፣ እግራችንን ቀድሰው እግዚአብሔር። በእውነት የዘላለም አምላክ ሰላማችንን አብዛው እግዚአብሔር። ብርቱ ሕዝቦች አድርገን ጌታ፣ ብርቱ አማኞች አድርገን ጌታ። ውስጣችንን እንዲጠነክር በኢየሱስ ስም እንጸልያለን። የዘላለም አምላክ እግዚአብሔር ሆይ የሰው ልጅ እግዚአብሔር ሆይ በእውነት ደሙ እግዚአብሔር ሆይ ስሩ በተዘጋ እግዚአብሔር ሆይ በተዘጋ ጊዜ እግዚአብሔር ሆይ በልብ ድካም ይሞታል ጌታ። ሕይወታችንን ደግሞ ተዘግቶ እንዳንሞት መንፈስ ቅዱስ በውስጣችን እንዲያልፍ በኢየሱስ ስም ጸልያለሁ። ዛሬ ይላል ውስጣችን ውስጥ የዘጋ ማናቸውም ነገር በኢየሱስ ክርስቶስ ስም ይልቀቅ። በጌታ በኢየሱስ ስም ይነሳ። በጌታ በኢየሱስ ስም ይነሳ። እግዚአብሔር ሆይ የጠላትን ተግዳሮት የምናሸንፍበት የእግዚአብሔር ጸጋ ይለቀቅብን። እግዚአብሔር ቃል ይናገራል። የሚያስፈልገን ጸጋ እንድናገኝ በጸጋው ዙፋን ፊት በእምነት እንቅረብ ይላልና በእምነት ቀርበናል። በዚህ ሰዓት ጸጋ በእኛ ላይ ይፍሰስ ጌታ፣ እንደ ቃል ይፍሰስ ጌታ። አቤቱ አድሰን፣ ስላደስከንም ደግሞ እናመሰግናለን። ብርቱ ሕዝብ ስላደረግከን እናመሰግናለን። አቤቱ የዘላለም አምላክ ስምህ ይባረክ። እናከብርሃለን። ሰኞ ስንነሳ በዚህ ጸጋ እንድንወጣ እርዳን። ማክሰኞ በዚህ ጸጋ እንድንወጣ እርዳን። በእውነት እግዚአብሔር ሆይ ክፉን ለማሸነፍ የምንችልበት የእግዚአብሔር ቃል ጸጋ ውስጣችንን ይሙላል። የዘላለም አምላክ እግዚአብሔር ስለ ሁሉ ተመስገን። ክብር ላንተ ይሁን። አቤቱ እግዚአብሔር ሆይ ፍሬ እንድናፈራ ስለምትረዳ እናመሰግናለን፣ እናከብርሃለን። ጌታ ሆይ የዘላለም አምላክ እግዚአብሔር ሆይ በማይመችን ሰዓት በማይመችን ሰዓት ፈቃድ እንድናደርግ እንርዳን። በማይመችን ሰዓት
እግዚአብሔር ሆይ የምትለን ነገር እንድናደርግ እርዳን። እነሆ ውዴ ወደ እኔ መጣ አንኳኳም። እነሆ እንዴት አድርጌ እወጣለሁ? ለብሻለሁ፣ ታጥቤያለሁ። የተለያየ ምክንያት ሰጠች። ከዛ በኋላ ወዷ ተመልሶ ሄደ። በኋላ ግን ልትፈልገው ወጣች፣ ነገር ግን አላገኘችው። አቤቱ ባንኳኳ ጊዜ፣ ቃል ባንኳኳ ጊዜ ጌታ ሆይ እንዳልፈ በማይመችን ሁኔታ እግዚአብሔር ሆይ ሆነን ጌታ ለቃል ክብር እንድንሰጥ፣ ቃልን እንድንቀበል፣ ቃልን ለቃል ዝቅ እንድንል በኢየሱስ ቃልን እንድንይዝ በኢየሱስ መርዳት ሰው እንድታደርገን ጸልያለሁ። ያንተ ሰው ጌታ እግዚአብሔር ሆይ የእግዚአብሔር ሰው እንድታደርገን ጸልያለሁ። እግዚአብሔር የእግዚአብሔር ሴት እንድታደርገን ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ስታይ እግዚአብሔር ሆይ የምታያቸው እዚህ ጋር ሰው አለኝ የምትለው ሰው እንድትሆን ጸልያለሁ። ሰው እንኳን ጌታ እዛ ጋር አክስት አለኝ፣ አጎት አለኝ፣ አባት አለኝ ይላል። ወደ ምድር ስትመለከት ነው እግዚአብሔር ተዋጣ ተብሎ የተጻፈበት ጊዜ አለ። የዘላለም አምላክ ስታይ እዚህ ጋር ሰው አለኝ እንድትረዳ እግዚአብሔር እንደዛ እንድንሆን እርዳት። እዛ ጋር የኔ ሰው አለ እግዚአብሔር ሆይ የምትልከን ሰዎች እንድንሆን እንድትረዳ ይጸልያል። አቤቱ እግዚአብሔር አምላካችን ነው በእውነት ስለምትረዳን ተመስገን፣ ስለምትረዳን ተመስገን። እግዚአብሔር ሆይ ድካማችንን በኃይል ስለምትቀይር ተመስገን። እግዚአብሔር ሆይ ረዳታችን አንተ ብቻ ነህ። እግዚአብሔር ሆይ ረዳቴ ከወዴት ይምጣ እንዳልክ ረዳታችን አንተ ብቻ ነህ። ሕይወታችንን የምታቆም አንተ ብቻ ነህ። በራሳችን መቆም የምንችል ሰዎች አይደለም። አቤቱ እግዚአብሔር ሆይ የእግዚአብሔር ጸጋ በውስጣችን ሰሞኑን ወራቱን ዘመናችን ሁሉ ይነቃቃል። እናከብርሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ያው ስም። ወገኖች